ሰላም ቤተሰብ እንዴት አላችሁ? በባለፈ ሞተር የተዋቀረባቸው ሶስት ዋና ዋና ክፍሎችን አይተን ነበር። ዛሬ ደግሞ የሞተር ዋና ዋና ክፍሎችና ተግባራቸው የሚል የምናይ ይሆናል። ከዛ በፊት ለቤቱ አዲስ ከሆናችሁ ሰብስክራይብ እንዲሁም ለሌሎች እንዲደርስ ሼር ላይክ በማድረግ ትጀምራላችሁ። የሞተር ዋና ዋና ክፍሎች ከሆኑት ውስጥ አንደኛ እንግዲህ ሲሊንደር ነው። ሲሊንደር ማለት ከላይና ከታች ክፍት ሆኖ ጣሳ መሰል ቅርጽ የሆነ ፒስተን በውስጡ የሚንቀሳቀስበት ክፍል ማለት ነው። ሁለተኛ ፒስተን ነው። ፒስተን በሲሊንደር ውስጥ ወደ ላይና ወደ ታች ወይም ደግሞ ስላይዲንግ ሞሽን በማካሄድ ማስገባት ማመቅ አይልምትና ማስወጣትን የሚያከናውንልን ሌላኛው የሞተራችን ክፍል ነው ማለት ነው። ሶስተኛ ፒስተን ፒን ነው። ፒስተን ፒን ፒስተኑንና ከኮኔክቲንግ ሮድ ጋር የሚያገናኝ ክፍል ነው ማለት ነው። ሌላኛው ኮኔክቲንግ ሮድ ወይም ቬላ የምንለው ክፍል ነው ማለት ነው። ይህ ቬላ ወይም ኮኔክቲንግ ሮድ ፒስተንን ከክራንክ ሻፍት ጋር የሚያገናኝ ሆኖ ፒስተን አናት ላይ ያረፈውን ኃይል ወደ ክራንክ ሻፍት የሚያስተላልፍልን ክፍል ኮኔክቲንግ ሮድ እንለዋለን ማለት ነው። ሌላኛው ክራንክ ሻፍት ወይም ኮሎ የምንለው ነው። ክራንክ ሻፍት ወይም ኮሎ የፒስተን ወደ ላይና ወደ ታች ምልልስ ወይም ደግሞ ስላይዲንግ ሞሽን ወደ ክብ ዙር የሚቀይርልን ክፍል ሲሆን ሌላው በጥርስ ለጥርስ በቤልት ወይም በችንጋ በመገናኘት ካምሻፍትን፣ ዲናሞን፣ ቬንቲሌተርን፣ የመሪ ዘይት ፓምፖችን የመሳሰሉትን እንዲሰሩ የሚያደርግልን ሌላኛው ክፍል ነው ማለት ነው። ይህ እንግዲህ እነዚህን ሁሉ እንዲሰሩ በማድረጉ የሞተሩ የጀርባ አጥንት ተብሎ ይታወቃል ማለት ነው። ሌላው ካምሻፍት ወይም አልቭሮካም የምንለው ነው። ይህ ካምሻፍት ወይም አልቭሮካም እንግዲህ ከላይ እንዳየነው ከክራንክ ሻፍት ጊር ቱ ጊር ወይም ደግሞ በቤልት አማካኝነት ኃይል በመቀበል ነው የሚሰራው። ሶስት ዋና ዋና ስራዎችን ያከናውንልናል። አንደኛ አስወጭና አስገቢ ቫልቮችን እንዲሰሩ ወይም ደግሞ እንዲከፍቱ ያደርጋል ማለት ነው። ሌላው የዘይትና የነዳጅ ፓምፖችን እንዲሰሩ ያደርጋል። እንዲሁም በሶስተኛ ደረጃ የቤንዚን ሞተር ላይ የዲስትሪቢተር ሻፍት እንዲሽከረከር የሚያደርግልን ይህ ካምሻፍት ወይም አልቭሮካም የምንለው ነው ማለት ነው። ይህ ካምሻፍት ወይም አልቭሮካም እንደየሞተሩ አቀማምጡ የተለያየ ሲሆን አንዳንድ ሞተር ላይ ቴስታታ ወይም ሲሊንደር ሄድ ላይ በመቀመጥ ዳይሬክት ከቫልቮች አናት ላይ ሊሆን ይችላል ወይም ደግሞ ከጎን ሆኖ በሮከር አማካኝነት ቫልቭን ይከፍታል። አንዳንድ ሞተሮች ላይ ደግሞ ሲሊንደር ብሎክ ላይ በመቀመጥ በፑሽሮድ አማካኝነት ከላይ ቫልቮችን እንዲከፍት የሚደረግበት ሁኔታ ነው ያለው ማለት ነው። ሌላኛው አስገቢና አስወጪ ቫልቮች ናቸው። አስገቢና አስወጪ ቫልቮች እንግዲህ አስገቢ ቫልቭ አየርና ቤንዚን የቤንዚን ሞተር ላይ ወይም ደግሞ አየር ብቻ ናፍጣ ሞተር ላይ እንዲገባ የሚያደርግልን ሲሆን አስወጪ ቫልቭ ኃይል ከተፈጠረ በኋላ ጭስ ወደ ውጭ እንዲወጣ የሚያደርገው ይህ ቫልቭ ነው ማለት ነው። ሌላኛው ፍላይዊል ወይም ደግሞ ቮላኖ የምንለው ክፍል ነው። ፍላይዊል ወይም ቮላኖ ከሞተራችን በስተኋላ በኩል ወይም ደግሞ በጊርቦክስ ወይም በካምቢዮ ሳይድ በኩል ከክራንክ ሻፍቱ ላይ የሚገጠም ሲሆን ሶስት ዋና ዋና ስራዎችን ይሰራልናል። አንደኛ በኃይል ምት ሰዓት የሞተሩን ሚዛን ይጠብቃል። በሁለተኛ ለሞተር ማስነሻነት ዙሪያውን ባለ ጥርስ አማካኝነት ያገለግላል። ሶስት ለፍሪሲዮን መገጠሚያነት ያገለግላል ወይም ደግሞ ፍሪሲዮን የሚገጠመው እዚህ ፍላይዊል ላይ ነው ማለት ነው። ሌላኛው ፋሻ ነው። ፋሻ እንግዲህ በሁለት እንከፍለዋለን፣ አማቂ ቀለበትና ዘይት ቀቢ ቀለበት ብለን ማለት ነው። አማቂ ቀለበት የምንለው ፒስተን ወደ ላይ እንግዲህ በሚያምቅበት ሰዓት ወደ ኋላ ሊክ እንዳያደርግ ወይም ደግሞ የታመቀበት ጥሩ መቃ እንዲኖር የሚያደርግልን ቀለበት አማቂ ቀለበት እንለዋለን። ሌላኛው ዘይት ቀቢ ቀለበት ነው ማለት ነው። ዘይት ቀቢ ቀለበት አንደኛ በፒስተንና በሲሊንደር መካከል ደረቅ ሰበቃ እንዳይፈጠር፣ ሁለተኛ ዘይት ወደ ማቀጣጠያ ክፍል አልፎ እንዳይገባ የሚያደርግልን ይህ ዘይት ቀቢ ቀለበት ነው ማለት ነው። እንግዲህ ለዛሬው ቆይታችን ይህን ይመስላል። ስለተከታተላችሁኝ አመሰግናለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛ።